ዛሬ ደግሞ ቺክን ቻይኒስ እንዴት እንደሚሰራ እናያለን። የዶሮ እግር ብቻ ነው የምጠቀመው። ከዛን ቀስ ብዬ እንደዚህ አጥንቱን ከስጋው ጋር ለየዋለሁ። እንደዚህ አጥንቱን ከስጋው ጋር ከለየሁት በኋላ እንደዚህ ቆረጥ ቆረጥ አደርገዋለሁ። ወደ ውስጡ የማደርግበት ቅመም ወደ ውስጡ እንዲገባ ማለት ነው። ከዛ ቾፒንግ ጋርሊክ ፓውደር፣ ብላክ ፔፐር፣ ጂንጀር አደረግኩ። ከዛ ኦኒየን ፓውደር፣ ጋርሊክ ፓውደር፣ ዋይት ፔፐር ፓውደር አደረኩትኝ። እዚህ ሶያ ሶስ አለኝ፣ ኦይስተር ሶስ አደረኩኝ። እዚህ ጋር ማጂ፣ እዚህ ጋር ሰምሰም ኦይል፣ ይሄ ደግሞ ነሻ፣ ጨው አደረኩ። አደባልቀዋለሁ እንደዚህ ሚክስ። ግሪን ኦኔንም ጨምሬበታለሁ እና እናንተ ከፈለጋችሁ ሶሱን በርከት ማድረግ ትችላላችሁ። እዚህ ጋር ላይ ትንሽ ሶስ አሳንሻለሁ አነስ እንዲለው ስለፈለኩ ነው። ከዛ ጃስሚን ራይስ በደንብ ጠብ አደርጋለሁ። ከዛ እንዲደርቅ አጥቤ እንዲደርቅ ቆየዋለሁ ትንሽ። ከዛ ሰምሰም ኦይል እና ትንሽ ከሙን አደረኩበት፣ ነጅማ አደረኩ አብሬ እንደዚህ ትንሽ ሞቅ ሞቅ አደርገዋለሁ። ራይሱን የተያያዘ እንዳይሆን ማለት ነው። እንደዚህ ሞቅ ሞቅ ካደረኩት በኋላ የፈላ ውሃ ጨመርኩበት፣ ጨው አደረኩኝ። በቃ ይሄ ተዘጋ፣ አለቀ። ከዛ ወደ ዶሮዋ እሄዳለሁ። ሰምሰም ኦይል ነው የተጠቀምኩት። ዘይቱ ሲግል ግሪን ኦኒን አደርጋለሁ። ግሪን ኦኒን እንትን ሽታው ለዶሮዋ ቻይኒስ አረጋ የአረንጓዴው ሽንኩርት ሽታ በጣም አሪፍ ነው፣ ቴስት አለው። ከዛ ቅድም ያስተካከልኳትን በሶስ አድርጌ ፍሪጅ ውስጥ ለአንድ ከ30 ደቂቃ በላይ አቆይቼዋለሁ። ባይደወይ ከዛ ወደ መጥበስ ነው የሄድኩትኝ። እንደዚህ ወርቃማ ከለር እስከሚይዝ ድረስ ጠበስኩት። እዚህ ጋር ሩዜ ደርሷል። ከዛን የጠበስኩትን ቀጥታ ሩዙ ላይ ነው ያደረኩት እና እንደዚህ አድርጋችሁ ሞክሩት። በጣም ቆንጆ ነው፣ ትወዱታላችሁ። ለምሳ ለራት ይሆናል።